በካይሮ ሰማይ ስር በጨለማ በተዋጠው የዘይቱን ሰፈር ከምድራዊ ብርሃን ያልተቀዳ አንድ አስደናቂ ጸዳል በቤተ ክርስቲያኑ ጉልላት ላይ ፈነጠቀ። ይህ ብርሃን ተራ የብርሃን ነጸብራቅ አልነበረም። ከ50 ዓመት በኋላ መጥቼ እባርካታለሁ የሚለው የሰማያዊ ቃል ኪዳን ትውልድ ተሻጋሪ ማህተም እንጂ። አንዲት አሜሪካዊት ፕሮቴስታንት ጸሐፊን ከሚኒሶታ እስከ ግብፅ በረሃ ያኳተናት ይህ ምስጢር ዛሬም ድረስ በታሪክ ድርሳናት ውስጥ እንደ ብሩህ ኮከብ ያበራል። በ20ኛው ክፍለ ዘመን አጋማሽ በግብፅ ምድር የተከሰተውና ዓለምን ያስደነቀው የእመቤታችን ቅድስት ማርያም መገለጥ ለብዙዎች የመደነቅና የመጽናናት ምክንያት ሆኗል። ከእነዚህ ምስክሮች አንዷ አሜሪካዊቷ ጸሐፊ ፒርል ዛኪ ናት። ፒርል ዛኪ የፕሮቴስታንት እምነት ተከታይ ብትሆንም በካይሮ ዘይቱን በሚገኘው የቅድስት ማርያም ቤተ ክርስቲያን ጉልላት ላይ የታየው ተአምራዊ ክስተት ልቧን ማርኳታል። ጸሐፊዋ ይህንን መጽሐፍ ያዘጋጀችው እንዲሁ የታሪክ ዘጋቢ ለመሆን ሳይሆን በዓይኗ ያየችውንና በመንፈሷ የተሰማትን ሰማያዊ እውነት ለዓለም ለማብሰር ነው። ፒርል ዛኪ ይህንን ሁሉ ታሪክ እንድትጽፍና ለዓለም እንድታበስር ያበቃት አጋጣሚ ክስተት ሳይሆን ከቤቷ እስከ ካይሮ ዘይቱን የዘለቀ አስደናቂ የእምነት እርምጃ ነበር። በወቅቱ በሚኒሶታ አሜሪካ ትኖር የነበረችው ፒር ለመጀመሪያ ጊዜ ስለመገለጡ የሰማችው በቤቷ ውስጥ ለጸሎት ከተሰበሰቡ የዩኒቨርሲቲ ተማሪዎች ነበር። ያኔ በልቧ ውስጥ የተዘራው የተስፋ ዘር በሐምሌ ወር 1968 ዓመተ ምህረት ልጇን ናጌን ይዛ ወደ ግብፅ እንድትጓዝ አደረጋት። የመጀመሪያው የምስክርነት ድምፅ የሚጀምረው ካይሮ እንደደረሰች በነበረው ምሽት ነው። ጸሐፊዋ በቃለ መጠይቋ ላይ ያንን ቅጽበት እንዲህ ታስታውሷለች። በልቤ እንዲህ እያልኩ አስብ ነበር፣ በዚህ በኩል አንድ ሰው በሌሊት ሊገባ አይችልም? እንዴት ሌሊቱን ሙሉ ክፍት ይተውታል መስኮቱን? በዚያው ቅጽበት በመስኮቱ በኩል የኮፕቲክ ኦርቶዶክስ ቤተክርስቲያኑ ጉልላት አናት ታየኝ። ያኔ ነው ድንግል ማርያም በግብፅ ዘይቱን እየተገለጠች መሆኑ ትዝ ያለኝ። ይህ አጋጣሚ ለሳምንት በዘይቱን ደጅ እንድትጠና ምክንያት ሆናት። በመጀመሪያ ላይ በነበሩት 4 ምሽቶች ምንም አይነት ምልክት ባታይም ተስፋ ሳትቆርጥ በ5ኛው ቀን ወደ ብፁዕ ወቅዱስ ፓትርያርክ ቄርሎስ 6ኛ ዘንድ ሄደች። ፒር በልበ ሙሉነት ፓትርያርኩን እመቤታችን መቼ ነው የማያት ብላ በጠየቀቻቸው ጊዜ ቅዱስነታቸው የሰጧት ምላሽ ለታሪኩ ትልቅ መጋረጃ ከፋች ነበር። እሳቸውም ዛሬ ማታ ታያታለሽ፣ ዛሬ ማታ አሏት። ያ ምሽት ለፒር የህይወት ዘመን ምስክርነት የተጸነሰበት ነው። ከሌሊቱ 10 ሰዓት አካባቢ ህዝቡ በታላቅ ድምፅ ሲጸልይና ወደ እናታችን ድንግል ማርያም ሲማጸን ፒር ቀና ብላ ያየችውን ክስተት እንዲህ ትገልጸዋለች። ቀና ብዬ ስመለከት በዚያ ነጭ ብርሃን ዙሪያ የሚያምር ሰማያዊ ክበብ ይታይ ነበር። በዚያ ነጭ ብርሃን ውስጥ ደግሞ ድንግል ማርያም ቆማ ነበር። ህዝቡን ለመባረክ እጆቿን ስታንቀሳቀስ ተመለከትኳት። ጸሐፊዋ ይህንን መገለጥ ምን ያህል እርግጠኛና እውነተኛ እንደነበረ ስታስረዳ እመቤታችን በቤተ ክርስቲያኑ ጠርዝ ላይ ቆማ ስትታይ እንደ ማንኛውም ሰው ቆማ ነበር። ለማመን ይከብዳል። በጣም እውነተኛ ትመስል ነበር ትላለች። ይህ በዓይኗ ያየችው እውነት ለ33 ዓመታት ያህል ያለ እረፍት እንድትመሰክር አደረጋት። ፒርል ዛኪ ይህንን ተልእኳን ስትገልጽ ከዚያ ጊዜ ጀምሮ እሷ እንዴት እንደመጣች የሚገልጸውን ታሪኳን በተቻለኝ መጠን ለሌሎች ለማካፈል ተነሳሳው ትላለች። በአሜሪካ የምስራቃዊ ጠረፍ ከተሞች እየተዘዋወረች በቴሌቪዥን መስኮቶች ቀርባና በመጨረሻም ይህንን ታዋቂ መጽሐፏን አሳትማ የዓለምን ትኩረት ወደ ዘይቱን ሳበች። ለጸሐፊዋ ፒርል ዛኪ ይህ መገለጥ የታሪክ ማስታወሻ ብቻ አይደለም፣ ይልቁንም የእግዚአብሔር ዘላለማዊ ፍቅር መገለጫ እንጂ። ይህች ብርቱ ሴት እንዲህ ትላለች፣
በዚያ ጊዜ በዘይቱን እሷን ያዩ በሺዎች የሚቆጠሩ ሰዎች ሁሉ እኔንም ጨምሮ ይህ ለእያንዳንዳችን ከእግዚአብሔር የተሰጠ ስጦታ ነበር፣ የኢየሱስ እናት ለሁላችንም ፍቅርን አምጥታለች። ዛሬም ድረስ በመጽሐፏና ምስክርነቷ ያንን በዘይቱን ጉልላቶች ላይ የበራውን ሰማያዊ ነጸብራቅ ለአንባቢዎች እያበራ ይገኛል። ጸሐፊዋ መጽሐፉን ለመጻፍ መረጃዎችን ማሰባሰብ የጀመረችው እመቤታችን መገለጥ በጀመረችበት በዚያው በ1968 ዓመተ ምህረት አካባቢ ነበር። በነሐሴ 1968 ለሶስት ሳምንታት በግብጽ በቆየችበት ወቅት ያየችውንና ያሰባሰበችውን ምስክርነት እንደ መሰረት ተጠቅማለች። ከዚያም ይህንን መጽሐፍ ታምሩ ከተከሰተ ከ33 ዓመት በኋላ አሳትመዋለች። ይህን ያህል ጊዜ የፈጀውም ጉዳዩን በጥልቀት ለማጥናት ምስሎችን ለማደራጀትና በተለያዩ ከተሞች ምስክርነቷን ስትሰጥ በመቆየቷና በስራ መደራረብ ነበር። አወር ሎርድስ ማዘር ቪዚትስ ኢጅፕት፣ የጌታችን እናት ግብፅን ጎበኘች የተሰኘው መጽሐፏ ከሚያዝያ 2 ቀን 1968 ጀምሮ ለ2 ዓመታት ያህል በዘይቱን ቤተክርስቲያን ላይ የታየውን መገለጥ በዝርዝር ከመረጃ ጋር የሚመረምር ድንቅ ሥራ ነው። የዘይቱን መገለጥ ታሪክ የሚጀምረው በ1968 ዓመተ ምህረት ሳይሆን ከዚያ ከግማሽ ክፍለ ዘመን በፊት በተሰጠ አንድ ድንቅ ሰማያዊ ተስፋ ነው። በካይሮ ከተማ በቱማን ቤይ ጎዳናና በካሊል መተላለፊያ መገናኛ ላይ የምትገኘው ያቺ ትንሽ የኮፕቲክ ቤተክርስቲያን በአጋጣሚ የተገነባች ሕንፃ አልነበረችም። እንደ ፒርልዛኪ መጽሐፍ ዘገባ እንደ አውሮፓውያን አቆጣጠር በ1918 አካባቢ እመቤታችን ቅድስት ድንግል ማርያም ለመሬቱ ባለቤት ለካሊል ኢብራሂም በራእይ ተገልጣለት በስሟ ቤተክርስቲያን እንዲያንጽና ከ50 ዓመት በኋላ መጥቼ ባርካታለሁ የሚል ቃል ገብታለት ነበር። በ1924 ዓመተ ምህረት ግንባታዋ የተጠናቀቀው ይህች ቤተክርስቲያን ልክ ቃል ኪዳኑ በገባ በ50ኛው ዓመት የሰማይ ደጅ ሆና ተከፈተች። ሚያዝያ 2 ቀን 1968 ዓመተ ምህረት ከምሽቱ 2 ሰዓት ከ30 ላይ በቤተክርስቲያኑ ማዶ በሚገኘው ጋራዥ ውስጥ ይሰሩ የነበሩ 2 ሙስሊም ሰራተኞች በቤተክርስቲያኑ ጉልላት ላይ ነጭ የለበሰች ሴት ተንበርክካ ተመለከቱ። መጀመሪያ ላይ ሕይወቷን ልታጠፋ የፈለገች መስሏቸው ቢደነግጡም በዚያ ልሙጥና ቁልቁለት ባለው ጉልላት ላይ የሚታየው ትዕይንት ግን ምድራዊ ሴት ሳትሆን ሰማያዊ እናት መሆኗን ለመረዳት ጊዜ አልፈጀባቸውም። ይህ ዜና እንደ ሰደድ እሳት በግብጽ ጋዜጦች በተለይም በዋታኒና ኢጂፕሽያን ጋዜጣ ላይ መውጣት ሲጀምር ካይሮ የዓለም ትኩረት ማዕከል ሆነች። ፒርልዛኪ ይህንን ታላቅ ክስተት በመጽሐፏ ስታብራራ መገለጡ በምስጢራዊ የብርሃን ክበብ የታጀበና ሰማያዊ ቀለም ያለው ፍሬም የነበረው መሆኑን ትገልጻለች። እመቤታችን ስትገለጥ ብቻዋን አልነበረችም። ክንፎቻቸው የማይነቃነቁ ግን ደግሞ በብርሃን ፍጥነት የሚበሩ ርግቦች መሰል መንፈሳዊ አካላት በመስቀል ቅርጽ በስርዓት ይታዩ ነበር። የታወቁ የመካነ አራዊት ባለሙያዎች ርግቦች በሌሊት እንደማይበሩ ቢመሰክሩም እነዚህ የብርሃን ወፎች ግን እመቤታችን ከመምጣቷ በፊትና ከሄደችም በኋላ አካባቢውን በበረከት ይሞሉት ነበር። የመገለጡ ክስተት እጅግ ጉልህ ከመሆኑ የተነሳ ፒርልዛኪና ሌሎች ምስክሮች እመቤታችን በቤተክርስቲያኑ ጠርዝ ላይ ቆማ እስከ ወገቧ ዝቅ ብላ ሕዝቡን ስትባርክ ስትሰግድ በግልጽ ይመለከቱ ነበር። ከእጆቿ ላይ እንደ ጨረር የሚወርዱ የብርሃን ዘንጎች በሕዝቡና በመሬቱ ላይ ያርፉ ነበር ሲሉ የዓይን ምስክሮች ተናግረዋል። ይህ የብርሃን በረከት በንግግር ብቻ ሳይሆን በተጨባጭ ፈውስ የታጀበ ነበር። ዓይነ ስውራን ማየት፣ ደንቆሮች መስማትና ዲዳዎች መናገር መጀመራቸው በ7 ሐኪሞችና ፕሮፌሰሮች በተደገፈ ሰነድ ተረጋግጧል። በወቅቱ ከዓለም ሁሉ የተሰበሰቡ ሕዝቦች በቋንቋቸው ይዘምሩ ነበር። አንዳንድ የቤተ ክህነት ሰዎች የእኛ ድንግል ማርያም በሺዎች ከሚቆጠሩ ወንጌላውያን ሚስዮናውያን በላይ ሰርታለች እስኪሉ ድረስ
ቅዳሴው በድምፅ ማጉያ ለርቀት እንዲሰማ መደረጉ ታላቅ ተአምር ነበር። አንዳንድ ባለስልጣናት ነገሩ የማጭበርበር ዘዴ እንዳይሆን ሰግተው አካባቢውን በ24 ኪሎ ሜትር ራዲየስ ቢመረምሩም የኤሌክትሪክ ሽቦችን ቢበጣጥሱና ጋራዦችንና ዛፎችን ቢያፈርሱም ተአምሩ ግን በበለጠ ብርሃን እንደደመቀ ቀጠለ። ፒርልዛኪ እንደምትለው ያ ወፍራም እንደ ጭጋግ የሚወርድ የዕጣን መዓዛ በህዝቡ ላይ እንደ ድንኳን ተዘርግቶ እጅን ዘርግቶ ለመንካት የሚያስችል ደረጃ ላይ ደርሶ ነበር። በመጨረሻም በ1918ቱ ቃል ኪዳን እስከ 1968ቱ ታላቅ መገለጥ ድረስ ያለው የዘይቱን ታሪክ ሰማይ ለምድር የሰጠችው ትልቅ ስጦታ ነው። ፒርልዛኪ እንዳለችው ይህ ለእያንዳንዳችን ከእግዚአብሔር የተሰጠ ስጦታ ነበር። ያ በጨለማ ውስጥ የበራው ሰማያዊ ብርሃንና ከመቤታችን እጆች የሚፈሰው በረከት ዛሬም ድረስ በምስክሮች ቃልና በታሪክ ድርሳናት ውስጥ ሕያው ሆኖ ይኖራል። ውድ አድማጮችና ተመልካቾች፣ ይህ ተረት አይደለም። ይህ አፈታሪክ አይደለም። በተጨባጭ ማስረጃዎች የተያዘ ዓለም ሁሉ የተመለከተው ሊሸፈን ሊከደን የማይችል የእመቤታችን የድንግል ማርያም ተአምር ነው። እግዚአብሔር አምላክ በእርሷ ጸሎትና ምልጃ ሁላችንንም ይማረን። አሜን።